tout faire pour le pousser à la faute, Marcus Berg. Les Bonucci, Chiellini. C'était dévié. Ça a été dévié. Les Suédois qui mènent 1-0 et qui vont mettre... የአውሮፓ እግር ኳስ ግዙፏ ጣሊያን በታሪኳ አይታው የማታውቀውን የውድቀት ጉዞ እያስተናገደች ትገኛለች። ፓውሎ ማልዲኒ፣ ፋቢዮ ካናቫሮ፣ ጆሉጂን ቡፎን፣ አንድሪያ ፒርሎ፣ ፍራንሲስኮ ቶቲ፣ አሌሳንድሮ ዴ ፒሮ፣ ሮበርቶ ባጆ እና ጆሴፕ ሜዛን እነዚህን የመሳሰሉ ለዓለም እግር ኳስ ያበረከተችው ጣሊያን አሁን ግን ወደ ነገሰችበት ዓለም ዋንጫ ከመጣች 12 ዓመት አልፏታል። ይህ በእውነት ለዓለም እግር ኳስ ወዳድና ለጣሊያናውያን እጅግ አስከፊው ጊዜ ይመስላል። Italy lose possession and it's worth a crack! It's just astonishing! North Macedonia striking at ጣሊያን ለመጨረሻ ጊዜ የተሳተፈችው በ2014 ዓመተ ምህረት በብራዚል የተካሄደው የፊፋ ዓለም ዋንጫ ከዛ በኋላ በ2018 ዓለም ዋንጫ ጣሊያን በማጣሪያ በስዊድን በሁለተኛ ዙር በፕሌይ ኦፍ ተሸንፋ መግባት አልቻለችም። ይህ ከ1958 በኋላ ለመጀመሪያ ጊዜ ነበር ያልተሳተፈችው። Tout faire pour le pousser à la faute, Marcus Berg. Les Bonucci, Chiellini. C'était dévié. Ça a été dévié. Les Suédois qui mènent 1-0 et qui vont mettre... ጣሊያን አንገቷን አትደፋም፣ ለሀገራችን ለብሔራዊ ቡድናችን ከእንደገና እንፋለማለን አሉ። እግዚአብሔርም ከላይ አሰባቸው። በርካታ ዜጎቿ በኮቪድ-19 ምክንያት ማጣቷን ተከትሎ ብዙዎች በሐዘን ተጎሳቅለው ነበር። ካሳቸው በኮቪድ-19 ምክንያት 2020 ይካሄድ የነበረው የአውሮፓ ዋንጫ ወደ 2021 የተሸጋገረውን ዋንጫ አሸነፉ። ህዝቡም እንደ አዲስ ኳሳችን ተመለሰ ብለው አሰቡ። አሁን የነገስንበትን ዓለም ዋንጫን እናነሳለን አሉ። ነገር ግን 2022 የዓለም ዋንጫ እንደገና በማጣሪያ ዙር ችግር ተፈጠረ። በፕሌይኦፍ ደግሞ በሰሜን መቄዶንያ ተሸንፈው ከውድድሩ ወጡ። ይህ ብዙ ሰዎችን አስደንግጦ ነበር። ምክንያቱም ጣሊያን በኮቪድ-19 ምክንያት ውድድሩ ከ2020 ወደ 2021 የተሻገረው የአውሮፓ ዋንጫ የእንግሊዝ ብሔራዊ ቡድን አሸንፈው ዋንጫ አንስተው ስለነበር። Italy lose possession and it's worth a crack! It's just astonishing! North Macedonia striking at የአራት ጊዜ የዓለም ዋንጫ አሸናፊዋ ሀገር በ2026 ዓለም ዋንጫ ማጣሪያ በቦስኒያ ሄርዞጎቬና ተሸንፋ መውጣቷ የአውሮፓ እግር ኳስ ግዙፏ ጣሊያን በታሪኳ አይታው የማታውቀውን የውድቀት ጉዞ እያስተናገደች ለመሆኗ ማሳያ ይሆን? አብረን የምናይ ይሆናል። Italy lose possession and it's worth a crack! It's just astonishing! North Macedonia